ዓለም ያደረገው ተአምር ነው። አባታችን ዘራ ቡሩክ መድኃኔ ዓለም እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እንሆን ነግራችኋለን። ባለሟልነትን ባገኘ ጊዜና መድኃኔ ዓለም የእሳት ፈረስን የመስቀል ምልክት ያለበት የመስቀል በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳት አውጣ አለው። ሂዶም ወደ ሲኦል ገባ። ነፋስ በነፋስ ላይ እንደ ንብ እንደተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲመጣ አንድ ኃጢአተኛ ዘራ ቡሩክ ብቻዬን ቀረሁ አውጣኝ አለው። ዘራ ቡሩክም ወደ እርሱ ተመልሶ ሳመው። ዘራ ቡሩክም ወደ እርሱ ተመልሶ ሳበው። ከፈትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባል ዘራ ቡሩክን አቃጠለው። እርሱም ተወው። ክብር ይግባውና እነዚያ ነፍሳት ይዞ ወደ ጌታው ወደ መድኃኔ ዓለም ሄደ። ሄዶም ጌታዬ ሆይ አንዲት ነፍስ ስሟን እየጠራች ቀርታለች፣ ስሜን እየጠራች ቀርታለች፣ ማራት አለው። መድኃኔ ዓለምም ዘራ ቡሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ትንባሆ የሚጠጣውን ማር ትለኛለህን? አለው። እርሱም ጌታዬ ሆይ ይህች እንጨት በምን ትከፋለች? ከሁሉ ኃጢአትስ በምን ትበልጣለች? አለው። መድኃኔ ዓለምም የዚች እንጨት ስራ በዓለም ድርሻ ሰይጣን እንደዘራት አልሰማህምን? አለው። እነሆም እነግራችኋለን። ስሙ ሀዊ የሚባል የፈጣሪውን ሕግ የሚጠብቅ አንድ መምህር ነበረ። በአርብ ቀንም ወደ ሰማይ ይሄዳል። በቀዳሚት ሰንበትና በእሁድም ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎችም በሱባኤ ይነግራቸዋል። በአዋጅ ነጋሪ ቃልም ይሰበሰባሉ። ይህች ሀገር ትልቅ ናትና እስከ አርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሀዊም እንደ ልማዱ በዕለተ አርብ በሄደ ጊዜ ያ ሰይጣን በመቀመጫው ተቀምጦ በእርሱ በሀዊ ተመስሎ በቀዳሚት ሰንበት ቀንም ተገልጦ ፈጣሪውን የሚወዳት ነገር ነግራችሁ ዘንድ ፈጣሪያችንን የሚወዳትን ነገር ነግራችሁ ዘንድ ሁላችሁ ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልማድ ዛሬ ለምን መጣህና ጠራህን? አሉት። ያ ጠላት ዲያብሎስ ጌታዬ ለሕዝቦቼ እዚያችን በቤትህ አንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸውም ያጤሱ ዘንድ ዛሬ ካልነገርናቸው ወዳጅ አይደለህም አለኝ አላቸው። ይህችንም እንጨት ባያት ጊዜ እንዲህ አደረገ። ሔዋንን በእንጨት እንዳሳታት አሳታቸው። ዛሬ እንደሚያደርጉትም የትንባሆ ዕቃን አደረጉ። ቅጠሏንም አምጥተው ቀጥቅጠው በእሳት አጢሰው ትንሽ ትልቁ የከበረ የጎሰቆለው ሁሉም ጠጡ። ሀዊም በሰማይ ባለ በጸጋ አውቆ አዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነግህ ሀዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰብስቦ ይህ ማን አስተማራችሁ አላቸው። አንተ ነህ አሉት። ሰይጣን ነው እንጂ እኔ አይደለሁም፣ ከዛሬ ጀምሮ ተው አላቸው። ትላንት ጠጡ